ፕሪቶሪያ ላይ የፈረማችሁት እኛ ክልል ነን መጀመሪያም እንደ ሀገር አርጎን ሰራዊት አለን ብለናል እንበትናለን እሱን ሰራዊት ዲስአርም እናደርጋለን ዲሞቢላይዝ እናደርጋለን ወደ ሀገር እንመለሳለን እኛ ክልል ነን ሁለተኛ ምርጫ በግላችን ማድረግ አንችልም ይህ ህገ መንግስታዊ ነው ራሳችን ተሳትፈንበት ያወጣነው ህገ መንግስት ጥሰናል ወደ ህገ መንግስቱ ማቀፍ እንመለሳለን መሬቶችን በሚመለከት ከሌሎች ክልሎች ጋር ሰጣ ገባ ያለበት መሬት ደግሞ በዛው በመንመለስበት ህገ መንግስት መሰረት ይመለስልናል ተፈናቃዮች ግን ወደ ሀገራቸው ይመለሳሉ ይሄንን ነው የተስማማው እንትናል ሊያስወጋኝ ነው የምን ሊወስደኝ ነው ጅቡቲ የኢትዮጵያ መንግስት የሚሄድበት ቦታ እንደ ክልል የገዛ ተዋጽኦን ታደርጋለህ አለቀ ለሰላምም ሆነ ለጦርነትም ሆነ ለሚያደርገው ነገር ሁሉ የኢትዮጵያ አካል ነው የሚስማማህና ይስማማኛል የማይስማማህና አይስማማኝ የምትለው በዛው በሀገራዊ ማዕቀፍ ውስጥ እንደ አንድ ክልል ሀገር ውስጥ ሆኖ እንደ አንድ ክልል አክት ማድረግ ትቶ እንደ ሀገር አክት ማድረጉ ይቆም ነው ፕሪቶሪያ ስምምነት እኮ ይሄ ነው the spirit of the Pretoria agreement or cessation of hostility ወደ ሆስቲሊቲ ያስገባንን እንደ ሀገር አክት ማድረግ አሁን እየተደረገ ያለው ነገር TPLF የኢትዮጵያ የሆነውን አንዱን ክልል ከኔ ቁጥጥርና ጥቅም አስጠባቂነት ሊወጣ እንዳይችል አድርጌ ጠርንፌዋለሁ የሚል ተስፋ አለ